ለማድረግ እየሞከርክ ነው? ደሙ ምን ሆነሽ? ፍቅር ይዞ ከሆነ በቀጥታ አትናገርም እንዴ? ምንድነው እንደ ድሮ ሰው የሚያጥመለምልህ? አንቺ ራሱ መናገር የፈለግሽው ለምን በቀጥታ አትናገሪ? ይሄ ምንድነው? እኔ ምን አውቃለሁ? አንብበው። ማንላ እሱን አንተ ብትነግረኝ አይሻልም? በዚህ ሙቾ ነው ሼባማ በፍቅርሽ ጠብብላል መሰለኝ። ኧረ እባክህ ወጣት ቢሆንማ ከደብዳቤ ይልቅ መቶ ይነግርሻል፣ ወይ ደግሞ ከፈራ ቴክስት ወይ ደግሞ ቴሌግራም ላይ ቮይስ ሜሴጅ ይልክልሻል ምናምን ብዙ አማራጮች አሉ። የምርህን ነው? አዎ። ታዲያ የኔ አፍቃሪ ምን ሆኖ ነው በደብዳቤው መሀል ወይኔ በጋሼ ሞት ብሎ የጻፈው? እባክህ ምን እንደዛ የሚል ነገር አለው እንዴ? ድጋሚ አንብበው። አዎ እንጂ ወይኔ በጋሼ ሞት የሚል ነገር አለው። ታዲያ አንቺ ለምን ገረመሽ? ምክንያቱም እንደዚህ የሚል አንድን ከፍ በዙሪያዬ ስላለ እኮ። ማን ነው? አንተ። ብቻ ቤዛ ያሬድ አፍቅሮኛል ብለሽ እያሰብሽ እንደው? አረ እኔ ምን አሳሰበኝ? እሱ አንደኛውን በፍቅሬ ጠብ ብሎ አይደል እንዴ? ሳምርሽ ይቀራል። ይልቅ ሽማግሌሽ መልስ ስለሚፈልግ አቤት ገብተሽ ጻፊና ስጪው። አልጽፍለትም። እንደፈለግሽ። ሄሎ ሄሎ፣ እኔ ቆንጆ ይሁን እንከፍ ነሽ ያሬድ። ጀመር ደብዳቤውን አንተ እንደጻፍኩ አውቃለሁ። እኔ ቤዛ ደግሞ ምን አይነት ደብዳቤ ጽፌ እንደምመልስል ታሳያለሁ። አራዳ ልጆች እቺ ጸጋ የምትባል ሾካካ እንዴት አድርገን ህይወታችን እንደምናስወግድ እኮ ነው ማውራት ያለብን። በቃና እንዳገጥኳት ስለምታውቅ እኮ ነው እንደማስፈራሪያ እየተጠቀመችብኝ ያለችው። እሱን እኮ እናውቃለን። በቃ የኔን ኢንፎ ደግሞ ፎንቄ የሰማች ማለት እመኑ ለአንዴና ለመጨረሻ ጊዜ ነው የምንቆራረጠው። እሺና ምን ተሻለን? ለምን በፋዘር ኩማሬ አለበልባት? እሱማ መጨረሻ ይሆነ። ምክንያቱም ችኳን በመታት ቁጥር ለፎንቄ ስለገተው ለመናገር ነው የምትወሰወሰው። እሺ ምን እናድርግ? እኔ አንድ የሚሰማኝ ነገር አለ። ምንድነው እሱ? ችኳ ፎልኛ ናት። ያሬድ የሚባል ደግሞ አንድ የልጥጥ ልጅ አለ። እሷ ደግሞ ከሱ ስራ አጠፋም። እሱ ደግሞ የሆነ አራድ የሆነ ነው የሚመስለው፣ ግን ፍቅር ገጅ አድርጎታል። የማን ፍቅር? የቤዛ ፍቅር። ቆይ ቤዛ ማነች? እሱ ረጅም ታሪክ ነው፣ ግን ጸጋን ማሸነፍ የምንችለው በጸብ ሳይሆን ቀርበን እሷ ጋር ያለውን መረጃ ማወቅ አለብን። ከዛ ያንን መረጃ ለያሬድ እንሰጠዋለን ካልን ሳትወድ በግዷ ከኛ ጋር ተከባብራ ትኖራለች። ግን ያ ከሚሆን ግን ብናቀናበራት አይሻል? እሱ ጠፍቶ ይመሰለ እንዴ? ግን ሁለት ነገር ያስፈራኛል። ምንድነውስ? አንደኛው ሌላ ፎል ሰርቼ ሸቤ መግባት አልፈልግም። ሌላኛውስ? ፎንቄ በጭራሽ ስትናደድ ማየት አልፈልግም። እና እሷን ቀርበን ስለላ ሙድ እናራምድ ነው የምትይ? በትክክል። እና ታዲያ ሚሽን ማን ነው የሚወጣው? ከሁለታችሁ አንዳችሁ። እኔ አልችልም። ለምን? ምክንያቱም ከቸከስ ጋር ተነካክቼ ፒያሬ ከሰማች ደባሪ ሙድ ነው የሚፈጠረው። ደግሞ ያለበትን ሁኔታ ታውቃላችሁ። እንደዛ ከሆነማ በቃ መሪ ወደ አቦሻ ዙሯል። አረላሽ እናንተ አይደብራችሁም እንዴ? አንሰማም። ሚሽን ነው በቃ። አንተ ሄደ ፒያራችንን ታጫውታለህ፣ እኔ እጄ ደግሞ አሽሙረኛ አሮጊት እንሰልላል። አሬ ፌር አይደለም ብሩ። አግባት እኮ አልተባልኩም፣ ሳይልላት ነው የተባልኩ። ቆይ እሺ እኮ ምን አይነት ነች? ቆንጂዬ ነች። ቆንጂዬ ስትል ከደብሬ ትሻላለች። አንተ ልጅ ፍታ ብያለሁ፣ ፍታ። እሺ ቆይ ደግሞ ደብሬ ማናት? የአቡሻ የገጠር ሸከሱ ነች። ይኸውልህ ቀስቴ ስቅና ህፃነ ቂርቆስን አቡሻ ማን እንደሆነ አሳያለሁ። እሺ ስቅ ይሻላል። ያጎት ልጅ መጣች። ፒስ ነው። ብሮ ፒስ ነው። ስሜ ኪሩ ነው ብዬ ነግሬሽ ነበር፣ ረሳሽው እንዴ? ሀሳብ ላይ የሚኮረስቸው ነው። ጣጣ የለውም። እና ዛሬስ ምን ልታዘዝ? ቤዛ አልመጣችም እንዴ? እንዴ ታውቋል፣ ሰዓቱ እኮ ገና ነው። እሱማ እኮ ገብቶኛል፣ ግን ጨንቁኝ እኮ ነው። ምንድነው የጨነቀ? ለጻፍኩ ለደብዳቤ ምን ምላሽ እንደምሰጠኝ ነው። ከሁኔታዋ ሳይ ግን ጥሩ ምላሽ መስጠት አይመስለኝም። እንዴት አልክ? ቺኳ ትንሽ ሀርደኛ ቢጤ መሰለች። ሀርደኛ አንድነው ልታለው። ግን እኮ መንገድ ለመንገድ አብራችሁ ስትዞሩ እኮ ጥንዶች መስላችሁ ነበር። አይ ለሱ እንኳን ገና ነህ። ግን ያሬዱ ፎንቆ አለብሽ እንዴ? ለማንኛውም መታ ደብዳቤ የምሰጥ ከሆነ ተቀበላት። ሌላስ ምን ልቀበላት? ለጊዜው ምንም የለም። እሺ መቼ
ፒስ በቃ እስካሁን ካፕል አይደሉም ማለት ነው። እቺን የመሰለች ልጅ ግን ቻንሴን በሞክረስ